በስደት አረብ ሀገር የሚሰሩት ላይ በመሆን ይህንን ወርቃማ የስራ ዲግሪ በማላቀሳት ማግኘት ዛሬ ላይ ለማከሳል ሀገር በጣም ደስ ይላል። ዛሬ ደግሞ በሚገርም ሁኔታ እንግዲህ እዚህ ካምፓኒ የ15 ዓመት ልምድና ቆይታ ባላት ዓለም አቀፍ አሰልጣኝ የሚገርም ስልጠና እየወሰድን እንገኛለን። ዛሬ ሁለት ልጆቻችን በርካቶች በተለያየ አረብ ሀገር ላይ ሆኖ ጀምረው ዛሬ ግን ከስደት ገብተው ወጥተው በርካታ ሰዎች እንግዲህ በአካል በሚገኝ ስልጠና እየወሰዱ ይገኛሉ። ምናልባት እናንተም ደግሞ በኦንላይን ያላችሁ ውድ እህት ወንድሞቼ ይህን እድል ያልተጠቀማችሁ እድሉን በመጠቀም እናንተም ቀጣይ ከስደት ከቅጽበት ወጥታችሁ ይህን እድል ተጠቃሚ ናችሁ። አብረን በሚገርም ሁኔታ እንደምንሰራ አምናለሁ። ምናልባት ይህን እድል እንግዲህ ያላገኛችሁ ሰዎች እድሉን ተጠቅማችሁ በስደት ፍርድ ትወጣላችሁ። እድሉን ተጠቅማችሁ ደግሞ አብራችሁ እየሰራችሁ ያላችሁ ውድ እንግዶች እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ እንደምታዩት እንግዲህ የምሳ ሰዓት ፕሮግራም ተጀምሯል ማለት ነው። ምናልባት እዚህ ጋር የምታያቸው እንግዲህ ትናንትና አረብ ሀገር የነበሩ ናቸው። ምሳ እንግዲህ ለመብላት ዝግጅት ላይ እንገኛለን። ምናልባት እናንተም ደግሞ የድሉ ተጠቃሚ ሆናችሁ አብረን በፍቅር በጋራ በአንድነት ካለንም ስራንም እንደምንሰራ አምናለሁ። እንኳን ደስ አላችሁ እያልኩኝ ቀጣይ እናንተ ናችሁ። መልካም በዓል።